ያለ ወንጌል ገና ነበር። ዮሐንስ 3 ላይ በጨለማ ሀገር ስለሚዳስስብኝ ለመፈወስ ነው እና እሱን አንቀን ክርስቶስን እንዴት እናያዘው ሲሉት እንደፈለጋችሁ ይላል። አይደለም ለምን ስራ አንዱ ሳለበት ሲሰጥ ያድራል። ምን ሆነ አውጣኝ ማረኝ አንደማ ይራናና ሀብታማው ይገኛል። ለምሳሌ ያጣኑ አንድ መልስ ሰጥተው ይቆዩ መጨረሻ ይህንን ካለ በኋላ ከአብዘን ተልከ ዓለምን ልታስተምር እንደመጣ እናውቃለን። ከመናባን መጻይቱ ከመተኮን መምህራን ዓለምን ታስተምር ዘንድ አለ ደቂቃ አዳምን ይቅርትን ዘንድ ነው። ሌላ ዓለም መረት አይፈልግም። ከዚያው ቀሪ ነው። እሺ ይህ ከሆነ እጓና አነሳሰው ከብከ ሞትን ሲነግረው ነው ወደምከ ወደ መቃብር ሲያስብ ሲነግረው አምሳ ዓመትን ሳይክ አንተ ፊት የሚያቀርብ እድል የለኝም። በዕለተ ምጽአት ግን እንደ ቸርነቱ ከትንሣኤ ጉባኤ በቁመተ የማን አብቃኝ ብሎ ጸለየ። ይህች ጸሎት የምረዳቸው ለትናንትናው ስቅለት አምላክን ለመቅበር አበቃቸው። አጥብቆ የለመኑት ከክፋት ተለይቶ ከተንኮል ርቆ ያለቀሰ ሁሉ ዋጋው እንደዚህ ነው። በዚህ ጸሎት እሱና ጲላጦስ ተጠቅመውበታል። የጲላጦስን ቆንጸል አድርገው ነው የሚያቀርቡት። ይቅርታ በሰማዕትነት የሞተው 2 ዓመት እንድታርጎ ሰብኳል። ጌታ ምን አለው? ባለቤቱ የትዳር ጓደኛ ከ36 ትጨመርልህ፣ ልጆችህ ከ71 ደቀ መዝሙር ሆነው ይዝለቅልህ፣ አንተ ከሰማዕታቶች አንዱ ነብሮ ጲላጦስ ሄሮድስና ቄሳር አይነሳም። ልጆቻቸውና በዓለም ላይ ስለሞቱ ወደ እነሱ አትጓዙ፣ ጫፍጫፉ ጥንቅ የሚቀለው አሁን ሰቀላሉ። ጌታን ተሰቀለ ተባለ። ማን መጣ? ሌሊት ሲያለቅስ የነበረ ሚቆይ መስጠቱ ነው። ዮሴፍ መጣ። በስደት የነበረው አይደለም፣ በስደት የረዳው አይደለም። እየለየለ ያያለች ዛሬ ያዝ ነው። ሁለቱ መጡ። ሐና ከጲላጦስ ምን ብለው ፍቀድልንና አውርደን እንገንዘው። እኔማ እሾህ በዝቶብኝ ነው እንጂ ጨለማ ውጦብኝ ነው እንጂ እንኳን ይሙት እንኳን አይገነዝ ብል እንዲሰቀል ስለፈለግኩኝ። ጽናቱን ይስጣችሁ፣ አይለያችሁ፣ ያመርታችሁ፣ ቅናቱን ጭካኔውን ገንዘብ ያድርግላችሁ፣ ፍርሃተ ሥጋን ጥርጥርን ያርቅላችሁ ብሎ ፈቀደላቸው። ሁለቱ በቸርነት ወረደላቸው፣ አይችሉትም ነበር። ሲገንዙት አርፋል ብለው ብልጭ አለና መንስኤ ሙታን መሆኑን ሳያውቁ ሊገንዙ ሲታጠቁ እንደ ሩቅ ወይም ገበሬ ደረቅ እንጨት አታስሩም፣ በኪዳን አድርሳችሁ ቅዱስ እግዚአብሔር እያላችሁ ነው የምትገንዙኝ አላቸው። በዚህ ኪዳን ሲገንዙት እዛው ላይ ምን ሰጣቸው? ኦ ዮሴፍ ወኒቆዲሞስ በከመ አክበርክሙኒ አክብራችሁ ወንበረስክሙኒ እንደገነዛችሁ ወአንበርክሙኒ ውስተ አዲስ መካን ማንም ባልገባባት ቦታ ሥጋዬን አሳርፋችሁ አፈሯን እንዳለበሳችሁ
ለወሪደ መቃብር እንዳበቃችሁኝ በሱ የደረሰ ይደርስብናል ሳትሉ የመጣን ይምጣ ብላችሁ ጨክናችሁ ወጥታችሁ አንተም ቆንጆ የመጣው ዮሴፍ አንተም ሌሊት የተባረከው ኒቆዲሞስ እንዳከበራችሁ በዚህች ቅንጡ ሰዓት ሰው ሁናችሁ ስለተገኛችሁ ከናሁ መልስ ነው። እናንተ ለእኔ እንዳላችሁልኝ እኔም ለእናንተ አነሂ እኔም አነብረክሙ ዲበ መንበረ ሶፎን ሰማያዊ ወሕይወክሙ ወእሁበክሙ ዕረፍተ ወነሐየ። ትርጓሜ ሶፎን ከምትባል ቦታ ለሐዋርያትም ለነቢያትም ያልሰጠዋት ቦታ ናት። በእሷ ቦታ አሳርፋችኋለሁ። ዕረፍተ ግስ ነው። ወነሐየ እፎይታ። የደከመው ሰው አቀበት ሲዘልቅ ይጨነቃል፣ ሲያርፍሳ እፎይ ይላል። አንደኛ አቀበት መዝለቁ ጥሩ ነው፣ ብዙ ሀገር ያሳያል። እስከሚዘልቅ ያዳግታል፣ በጎ ስራን ጫካ ይከታል። ኃጢአት እስከምትዘሩ ብዙ ነው ነገሩ፣ ከሰራችሁ በኋላ እድሜ ልክ ነው የምታለቅሱ። አይሁድ ለዚህ ስጋዬ ለዚህ ጨምላቃ ስጋ ስትገፋ እያላችሁ አትመለሱም እንጂ ወዲያው ትጸጸታላችሁ። ታድሳችሁ ግን ትገቡበታላችሁ። ኮሶን እስከምትጠጡት ይመራል፣ አለቅልቆ ሲጥለው ግን ያሽራል። እውነቱን እስከሚሰሯት ለማትመቻቸው ምታት ናት። ለሚዘልቁባት ግን ዋጋ ታሰጣለች። ከዚህ በኋላ ዮሴፍና ኒቆዲሞስ እስር ቤት ገቡ። ማን አሰራቸው? እንዴት ጌታን የቀበሩ የገሉ መሰሏቸው? መልአኩ መጥቶ አወጣቸው። የዛሬው ምስጋናችን ምን የመሰለ ነው። እንግዲህ ኒቆዲሞስን በዚያው እንደወጣ ቀረ፣ ዮሴፍን በዚያው እንደወጣ ቀረ። ለምን ባሉ አንዲት ቃል አለች ጌታ የተናገራት፣ ቅዱሳን ትቀምሳታላችሁ ተግባሯን አትሰራትም። እንግዲህ ጌታ ተናግሮ ምን ይላል? ለበውክሙኑ የማስተዋያ ሚዛን ነው። ዳዊት ምን አለ? ወዛልዎ ልብ እንዲለበው ለዝንቱ ልብ የሌለው የማያስተውለው ማለት። ከዚህ ላይ የምንወስደው ምንድን ነው? ሰማና አንዱ ምን አለ? ምን ተገብርየ ስረስሮ ትምህርቱን ሰማ፣ ቃሉ ፈሰሰ፣ ብዙ ተባለ። በአጭሩ በምን መንገድ ጋር በአንድ ትእዛዝም ተደንገባል፣ በአስር ትእዛዝም ተጋጀ። በስድስቱ ትእዛዝ ልኬት አልቀያዘ። ከዚያም የተላቀቀ የለም፣ በዚህ የምንዘምጥ የለም። ምናልባት ከዚህ ሀገር አንድ ትንሽ ጸጥታዳለች ምናል ውስጡን ትቼ ሰንበት ያሆናል።